ሐራም ነው ይላሉ መሰደዳችን። ግን ብር ላኩ መስጊድን እንደዚህ እንሰራለን ምስኪን እናበላበታለን ይሉናሉ። ይሄ እንዴት ይታያል? እኛ መሰደድ ሐራም ከሆነ ብራችንስ ሐላል ነው ወይስ የቱ ጋ ነው ሐራም? መሰደድ ተፈቅዶ አዳንቸው ነሳለት ምንድነው? ሴት ልጅ ያለ መህረም ያለ ዘመድ ከ80 ኪሎ ሜትር በላይ መጓዙ ክልክል ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። በርግጥ لا تسافر المرأة تؤمن بالله واليوم الآخر مسيرة يوم على ليلته إلا مع ذي محرم بالله በመጨረሻው ቀን የምታመን ሙስሊም የሆነች ሴት አንድ ቀን ከነ ሌሊቱና ከዚያ በላይ ወንም በኪሎ ሜትር 80 ኪሎ ሜትር እና ከዚያ በላይ ርቀት ያለው ጉዞ ያለ ዘመድ ብቻዋን አትጓዝም። ወይ ባሏጋ ወይ አባት ወይንም አያት ወይንም ወንድም ወይንም አጎት ከነዚህ አቃሎች አንዱ ጋር ካልሆነ እንዳትጓዛሉ። ለምን ሲባል ለራሷ ሲሉ ነው። ጥበቃ ያስፈልጋታል ሴት ልጅ። ለምን ከተባለ ሴት ልጅ ከወንድ ልጅ በአቅም ደካማ ነች አይደል? ወንድ ልጅ ጉልበቱን ተጠቅሞ ሊደፍራት ይችላል ሩቅ መንገድ ይሄዳል ወይ ብትል። ስለዚህ አላህ Subhanahu Wa Ta'ala ጥበቃ ያስፈልጋታል ሴት ልጅ ብሎ ደነገገላት ለእርሷ ክብር ሲባል። ለታቻ ሐታ ግዴታ የተደረጉ ተግባራቶች ቢሆኑ አላህ ያን ግዴታን ጥሎላታል። ለምሳሌ ሐጅ ማድረግ ግዴታ ነው አይደል? አቅሙ ካላት። ነገር ግን መህረም ከሌላት ልጅ መንገድ ላይ አደጋ ቢደርስባት ለታቻ ስለዚህ አይ ስላለሽ ግዴታ መሄድ አለብሽ አላለም። መህረም ከሌላት ደህንነቷ ሊጠበቅ ይገባልና እስክታገኝ ድረስ መህር ቤቷ ታወራለች። ያ ነው እንዳጠቃላይ። እናንተ ደግሞ ካላችሁበት ሀገር ወደ ውጭ ሄዳችሁት ከ80 ኪሎ ሜትር በላይ ነው። ያ ከነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ጋር ይጋጫል። እሱ አንደኛ እሱ ነው። ሁለተኛ እዛ ከሄዱ በኋላ የሰሩትን ገንዘብ ሐራም ነው በዚህ መሰረት ብሎ መናገሩ እሱ ስህተት ነው። እዛ ሄደው የሰሩት ስራ ነው የሚታየው በመሄዳቸው እንጂ ጥፋተኛ የሆኑት እዛ ሄደው የሰሩትን ገንዘብ ሐራም ነው የሚባለው እንደ ስራው ነው የሚወሰነው። የሰሩት ማዳም ቤት ገብተው እነዚህ ልጆች ልብስ አጥበው ከሆነ ቤት ጠርገው ከሆነ ልክ እንዲሁ ምግብ ሰርተው ከሆነ ሐላል የሆኑ ስራዎችን ሰርተው ከሆነ ገንዘቡ የተገኘው የሐላል ምንጭ ነው። ነገር ግን ሺሻ አስጨሰው ምናምን እንደዚህ ሐራም በዚህ በሐራም ነገራቶች ከሆነ የዛኔ ሐራም ይሆናል እንደ ስራው እንጂ